ሄይ ጋይስ በድጋሚ እንኳን ወደ ኢሊቬት አካዳሚ በሰላም መጣችሁ። በባለፈው ቻፕተር 1 ፓርት 1ን ለማየት ሞክረናል። አሁን ከዛ የቀጠለውን ማቴማቲክስ ፎር ናቹራል ሳይንስ ቻፕተር 1 ፓርት 2ን እናያለን። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። እሺ ዛሬ በፓርት 2 ኮምፓውንድ ኦር ኮምፕሌክስ ፕሪፖዚሽን ከሚለው እንጀምራለን። መጀመሪያ ኮምፓውንድ ኦር ኮምፕሌክስ ፕሪፖዚሽን ምንድነው ከሚለው እንጀምር። እስካሁን ድረስ ሎጂካል ኮኔክቲቪቲዎችን ተምረናል። ፕሪፖዚሽን ምን ማለት እንደሆነ አውቀናል። ሴንተንስ ጋር ምንድነው ልዩነቱ የሚለውን አውቀናል። ይህን ነገር ካወቅን ሃው ቱ ፎርም ኮምፓውንድ ፕሪፖዚሽን የሚለውን ነገር አሁን እናያለን ማለት ነው። ኮምፓውንድ ፕሪፖዚሽን ማለት እስካሁን ያየናቸውን ፕሪፖዚሽኖች ሁለት ወይም ከዛ በላይ የሆኑ ፕሪፖዚሽኖችን ባየናቸው 5 ሎጂካል ኮኔክቲቪቲዎች ተጠቅመን ጆይን ስናደርግ የሚፈጠር ፕሪፖዚሽን ነው ኮምፓውንድ ስቴትመንት ወይም ኮምፓውንድ ፕሪፖዚሽን የምንለው። እንዴት እንደሚፈጠር ምናምን ነገር አብረን እናያለን ወደታች። ስለዚህ ይኸው ዴፊኒሽን 1.2 ምን ይላል? the preposition formed by joining two or more prepositions by connectives is called compound statement ይባላል። ሁለትና ከዛ በላይ ፕሪፖዚሽኖችን ተጠቅመን በኮኔክቲቭ ጆይን በምናደርግበት ጊዜ የሚፈጠር ፕሪፖዚሽን ኮምፓውንድ ስቴትመንት ወይም ደግሞ ኮምፓውንድ ፕሪፖዚሽን ይባላል ማለት ነው። ይሄንን በምናደርግበት ጊዜ ብራኬትን ስንጠቀም ኬርፉሊ ኢንሰርት ማድረግ አለብን ፕሮፐር ፖዚሽኑን እንዲይዝ ማለት። ምክንያቱም ለምሳሌ እዚህ ጋር ፒ ኢምፕላይስ ኪው ኦር አር ይላል። እዚህ ጋር አሁን ፕሮፐርሊ ስላልተጠቀምን ብራኬትን የትኛውን ቀድመን እንስራ? ፒ ኢምፕላይስ ኪውን ሰርተን ነው እንደገና በሱ ቫልዩ ከአር ጋር በኤንድ የምናያይዘው ወይስ ኪው ኤንድ አርን ሰርተን ነው መጨረሻ ላይ ከፒ ጋር በኢምፕላይስ የምንሰራው የሚለውን ለማወቅ ፕሮፐርሊ ፕሌስ ማድረግ አለብን፣ ኢንሰርት ማድረግ አለብን ፕሮፐርሊ ብራኬቶችን። ኮምፓውንድ ፕሪፖዚሽን ወይም ኮምፓውንድ ስቴትመንት በምንሰራበት ሰዓት ፕሪፖዚሽኖች ብራኬቶች ላይ ጥንቃቄ ልናደርግ ይገባል። ልክ እንደዚህ ማለት ነው። ፒ ኢምፕላይስ ኪውን መጀመሪያ እንሰራለን በብራኬት ውስጥ ያለውን፣ ከዛ የእሱን ቫልዩ ከአር ጋር በኤን እንሰራለን ማለት ነው። ከዛ ትሩዝ ቫልዩን በቀላሉ ማወቅ እንችላለን። የመጀመሪያው ልክ እዚህኛው ላይ ግን ፒ ኢምፕላይስ ኪው ኤንድ አር ይላል። የዚህን ትሩዝ ቫልዩ ልናውቅ አንችልም። ምክንያቱም የሶስቱም ፕሪፖዚሽኖች ትሩዝ ቫልዩ ቢሰጠንም ፕሮፐርሊ ስላልተቀመጠ ልናውቀው አንችልም ማለት ነው። ወይም ደግሞ በዚህኛው መልኩም ፒ ኢምፕላይስ ኪው ኤንድ አር ይላል። መጀመሪያ ኪው ኤንድ አርን ብራኬት ውስጥ ያለውን እንሰራለን። ከዛ በኋላ የዚህን ትሩዝ ቫልዩ ከፒ ጋር በኢምፕላይስ በኢፍ ደን ማለት ነው በሱ ትሩዝ ቫልዩን ማወቅ እንችላለን ማለት ነው። እሺ ወደዚህኛው ሐሳብ እንምጣና እዚህኛው ጋር ደግሞ ስለ ትሩዝ ቴብል ምንነት ነው የምናወራው። ትሩዝ ቴብል ምን እንደሆነ ከላይ ጀምረን እያየን መተናል። ትሩዝ ቴብል ማለት የፕሪፖዚሽኖችን ትሩዝ ቫልዩ ትሩ ናቸው፣ ትሩ ነው፣ ፎልስ ነው እያለን የምንደረድር በቴብል ስንደረድር ያ ትሩዝ ቴብል ይባላል ማለት ነው። ቴብሉ ትሩዝ ቴብል በመባል ይታወቃል። the possible truth value of a preposition listed in a table በቴብል የተቀመጡ ፖሲብል ትሩዝ ቫልዩ ኦፍ ፕሪፖዚሽኖች ትሩዝ ቴብል እንላቸዋለን ማለት ነው። እዚህ ላይ እንደ ሐሳብ እንዴት ነው ስንት እስካሁን ስናይ የነበረ ልክ አሁን ለምሳሌ እዚህ ጋር እዚህኛው ትሩዝ ቴብል ላይ እንሂድና እዚህ ጋር ያለው ትሩዝ ቴብል ላይ እንሂድና የተጠቀምነው አጠቃላይ 4 ናቸው ትሩዝ ቫልዩዎቹ። ትሩ እዚህ ጋር አለ፣ ከዛ እዚህ ጋር ሌላ ትሩ አለ፣ እዚህ ጋር ፎልስ አለ፣ እዚህ ጋር ፎልስ አለ። ግን እንዴት አወቅን? ሁለት ፕሪፖዚሽኖች በሚኖሩን ሰዓት ፒ እና ኪው በሚኖሩን ሰዓት 4 ፖሲብል ትሩዝ ቫልዩ ይኖረናል። እንዴት ይሄንን መስራት ማወቅ ቻልን የሚለውን ነገር እዚህ ጋር ፎርሙላ አለ እናያለን ማለት ነው። እሺ ፖሲብል ትሩዝ ቫልዩን ለማወቅ የአንድን ፕሪፖዚሽን ወይም ደግሞ የአንድን ትሩዝ ቴብል ፖሲብል ትሩዝ ቫልዩዎቹን ለማወቅ የምንጠቀምበት ፎርሙላ ቱ ዘ ፓወር ኦፍ ኤን ነው። ቱ ዘ ፓወር ኦፍ ኤን እናደርጋለን። ኤን ማለት ነምበር ኦፍ ፕሪፖዚሽን ነው። ለምሳሌ ፒ እና ኪው በሚሰጡን ሰዓት ሁለት ነምበር ኦፍ ፕሪፖዚሽን ፒ ኤንድ ኪው ከተሰጡን ቱ ዘ ፓወር ኦፍ 2 እናደርጋለን። ስለዚህ ነምበር ኦፍ ፖሲብል ትሩዝ ቫልዩ ቱ ዘ ፓወር ኦፍ 2 4 እናገኛለን ማለት ነው። ለዛ ነው ትሩ ትሩ ፎልስ ፎልስ ብለን 4 ያስቀመጥ ነው። ስለዚህ
ፖሲብል ትሩዝ ቫሊዩ ኦፍ ፕሪፖዚሽን ኢን ኤ ቴብል ቱ ዘ ፓወር ኦፍ ኤን አድርገን እናገኛለን ማለት ነው። እዚህ ጋር ባሉት ኤግዛምፕሎች መስራት እንችላለን። የመጀመሪያው ሰፖዝ ፒ ኤንድ አር አር ትሩ ነው ተባለን ኤንድ ኪው ኤንድ ኤስ አር ፎልስ ናቸው ተብለናል። ትሩዝ ቫሊዩዋቸው ቀድሞ ስለተነገረን እዚህ ጋር ያለውን ቀጥታ እየተካን መስራት ነው የሚጠበቅብን ማለት ነው። ለምሳሌ እሺ ከዚህ እንነሳ። የመጀመሪያው ዋት ኢዝ ዘ ትሩዝ ቫሊዩ ኦፍ ፒ ኤንድ ኪው ኢምፕላይስ አር ኦር ኤስ ይላል። መጀመሪያ ኢምፕሊኬሽኑን ከመስራታችን በፊት ብራኬት ውስጥ ያለው ይቀድማልና ብራኬት ውስጥ ያለውን እንሰራለን። ፒ ትሩዝ ቫሊዩ ምንድን ነው? ይሄው እዚህ ጋር ትሩ ተሰጥቶናል። ፒ ኤንድ አር ትሩ ናቸው፣ ኪው ኤንድ ኤስ ደግሞ ፎልስ ናቸው ተብለናል። ስለዚህ የፒ ትሩዝ ቫሊዩ ትሩ ነው። የፒ ትሩዝ ቫሊዩ ትሩ ነው፣ ይሄው እዚህ ጋር ተጽፎልናል። የኪው ትሩዝ ቫሊዩ ደግሞ ፎልስ ነው። በኤንድ ኮኔክቲቪቲ ጊዜ ትሩ ኤንድ ፎልስ ሲሆን ትሩዝ ቫሊዩዋችን የፒ ኤንድ ኪው ምን ይሆናል? ፎልስ ይሆናል። ይሄንን ከላይ ተማምረናል። ስለዚህ ፒ ኤንድ ኪው ምንድን ነው? ፎልስ ነው ማለት ነው። ቀጣይ እዚህ ጋር ያለውን አር ኦር ኤስን እንሰራለን። አር ኦር ኤስን ስንሰራ የአር ትሩዝ ቫሊዩ ምንድን ነው? ትሩ ነው። ይኸው እዚህ ጋር ፒ ኤንድ አር ትሩ ናቸው ስለተባልን አር ትሩ ነው። የኤስ ትሩዝ ቫሊዩ ፎልስ ነው። ኪው ኤንድ ኤስ ፎልስ ናቸው ስለተባልን የኤስ ትሩዝ ቫሊዩ ፎልስ ነው። ስለዚህ በኦር ኮኔክቲቪቲ ጊዜ ቫሊዩ ትሩ ኤንድ ትሩ ኦር ፎልስ ከሆነ ምን የምናደርገው ትሩ ነው የሚመጣልን። የኦቨርኦል ትሩዝ ቫሊዩ ላይ አር ኦር ኤስ ትሩዝ ቫሊዩ ትሩ ይሆናል ማለት ነው። ስለዚህ የፒ ኤንድ ኪውን ትሩዝ ቫሊዩ አወቅን፣ የአር ኦር ኤስን ትሩዝ ቫሊዩ አወቅን። ስለዚህ ፒ ኤንድ ኪው ምን መጥቶልናል? ፎልስ አይደል? ፎልስ ከመጣልን ኢምፕላይስ እናደርጋለን። ይኸው ኢምፕላይስ ከዛ የአር ኦር ኤስ ትሩዝ ቫሊዩ ደግሞ ትሩ መጥቶልናል። ስለዚህ በኢምፕሊኬሽን ጊዜ ፎልስ ኢምፕላይስ ትሩ ምን ነው? ምን ጊዜ ትሩ ነው። ፎልስ ሊሆን የሚችለው ኢምፕሊኬሽን ይሄኛው እዚህ ጋር ያለው ቫሊዩ ትሩ፣ እዚህ ጋር ደግሞ ያለው ፎልስ ሲሆን ፎልስ ይሆናል። አዘርዋይስ ግን ሁሉም ትሩ ስለሚሆኑ ፎልስ ኢምፕላይስ ትሩ ምን ጊዜ ትሩ ይሆናል። ስለዚህ thus by applying the rule of implication we get that የዚህ የጥያቄያችን P and Q implies R or S ስለሚለው መልሱ ትሩ ይሆናል ማለት ነው። B suppose the compound preposition symbolized by P or Q implies R by implies negations of S ይላል። እዚህ ጋር ታች ላይ ትሩዝ ቫሊዩዋቸው ተሰጥቶናል። ፒ ትሩ ነው ተብለናል። ኪው ፎልስ ነው፣ አር ፎልስ ነው እና ደግሞ ኤስ ትሩ ነው የሚል ቫሊዩዎች ተሰጥተውናል። ስለዚህ መጀመሪያ እዚህ ጋር ብራኬት ውስጥ ያለውን እንሰራለን። ከዛ እዚህ ጋር ያለውን ቀጣዩን ብራኬት እንሰራለን። ከዛ የሁለቱን ኦቨርኦል ትሩዝ ቫሊዩ በኢምፕሊኬሽን የሙሉን እናገኛለን ማለት ነው። በኢምፕሊኬሽን የሁለቱን ብራኬቶች ትሩዝ ቫሊዩ በኢምፕላይስ ካያያዝ ነው የሙሉን እናገኛለን። መጀመሪያ ብሬክዳውን አድርጋችሁ የመጀመሪያውን ብራኬት ከዛ በኋላ ከወዲኛው በኩል ያለውን ቀጣዩን ብራኬት ከዛ መጨረሻ ላይ በኢምፕላይስ ማያያዝ ነው ማለት ነው። ስለዚህ መጀመሪያ ፒ ኦር ኪውን እንስራ። ፒ ኦር ኪው ትሩዝ ቫሊዩ የሚመጣልን ትሩ ነው። ምክንያቱም በኦር ወይም ደግሞ በዲስጀንክሽን ጊዜ ፒ ትሩ ነው የተሰጠን፣ ኪው ፎልስ ነው የተሰጠን። ትሩ ኦር ፎልስ ደግሞ ምንጊዜም በዲስጀንክሽን ጊዜ በኦር ኮኔክቲቭ ጊዜ ቫሊዩ ትሩ ነው ማለት ነው። ሁለተኛውን ብራኬት ከመስራታችን በፊት ኤስ ትሩዝ ቫሊዩ ትሩ ነው ተብለናል። ኔጌሽንስ ኦፍ ኤስ ስናደርግ ደግሞ ፓርቷን ላይ መጨረሻ ላይ አይተነዋል። ኔጌሽን ማለት ኖት እንደማለት ነው። የአንድን ቫሊዩ ይቀይረዋል ወደ ሌላኛው። ትሩ ከነበረ ወደ ፎልስ፣ ፎልስ ከነበረ ወደ ትሩ። ስለዚህ ኤስ ትሩዝ ቫሊዩ ትሩ ነው። ኔጌሽንስ ኦፍ ኤስ ከሆነ ደግሞ ትሩዝ ቫሊዩአችን ምን ይሆናል ማለት ነው? ፎልስ ነው ማለት ነው። ስለዚህ አሁን መስራት እንችላለን። አር ባይ ኢምፕላይስ ኤስን መስራት እንችላለን ማለት ነው። አር ትሩዝ ቫሊዩ ፎልስ ነው። ኔጌሽንስ ኦፍ ኤስ ትሩዝ ቫሊዩ
ፎልስ ነው። ኤስ ትሩ ነበር። ኔጌሽንስ ኦፍ ኤስ ሲሆን ፎልስ ሆኗል። በባይ ኢምፕላይስ ጊዜ ሁለቱ ተመሳሳይ ከሆኑ ሁለቱ ፕሪፖዚሽኖቻችን ተመሳሳይ ቫልዩ ካላቸው ትሩ ነው የሚሆነው። ትሩዝ ቫልዩ ትሩ ነው የሚሆነው ምክንያቱም አር ፎልስ ነው፣ ኔጌሽንስ ኦፍ ኤስም ፎልስ ነው። ስለዚህ ፎልስ ባይ ኢምፕላይስ ፎልስ ትሩ ይሆናል ማለት ነው ትሩዝ ቫልዩ። ይህንን እላይ ስላየ ነው ቀላል ነው። እሺ ስለዚህ አሁን የፒ ኦር ኪውን ትሩዝ ቫልዩ አውቀናል፣ ትሩ ነው ኢምፕላይስ። ከዛ የአር ባይ ኢምፕላይስ ኔጌሽንስ ኦፍ ኤስን ትሩዝ ቫልዩ አውቀናል፣ ትሩ ነው። ስለዚህ ትሩ ኢምፕላይስ ትሩ ምን ይሰጠናል? ትሩ ነው ማለት ነው። ስለዚህ የጥያቄያችንን መልስ እዚህ ጋር አገኘን። ፒ ኦር ኪው ኢምፕላይስ አር ባይ ኢምፕላይስ ኔጌሽንስ ኦፍ ኤስ ማለት ትሩዝ ቫልዩ ትሩ ይመጣል ማለት ነው። እዚህ ጋር እንደ ሪማርክ ነገሮች ተቀምጠውልናል። እነሱን አየት እናርግና ወደ ኢኩቫለንት ማለት ምን ማለት ነው፣ እንዴት ነው ኮምፓውንድ ፕሪፖዚሽኖችን ኢኩቫለንት የምንላቸው የሚለውን እናያለን ማለት ነው። ቅድም ላይ ስለ ኮምፓውንድ ፕሪፖዚሽን እንዴት ፎርም እናደርጋለን የሚለውን ስናይ ኮምፓውንድ ፕሪፖዚሽን በብራኬት መቀመጥ አለበት። የትኛውን መጀመሪያ መስራት አለብን የሚለውን ለማወቅ ግዴታ ብራኬት መጠቀም አለብን ብለናል። ግን እንደ አስገዳጅ ሁኔታ ሆኖ ብራኬት ካልተጠቀሙ ቀድመን የምንሰራው የትኞቹን ነው የሚለውን እዚህ ጋር መለየት እንችላለን ማለት ነው። ለምሳሌ ፒ ኤንድ ኪው ኢምፕላይስ አር የሚል ከተሰጠን ይሄ በብራኬት ካልተቀመጠ ቀድመን መስራት ያለብን ፒ ኤንድ ኪውን ነው። ከዛ መጨረሻ ላይ በኢምፕሊኬሽን ከአር ጋር እናገናኛለን ማለት ነው። ብቻ የቀደመ የሚሰራው ኦር እና ኤንድ ነው። ከዛ በመቀጠል ኢምፕላይስ እና በኢምፕላይስን እንሰራለን ማለት ነው። እዚህ ጋር የሚያሳዩት ሁሉም እሱን ነው። ፒ ኦር ኪውን ቀድመን እንሰራለን እዚህ ጋር ላለው፣ ከዛ ከአር ጋር በኢምፕሊኬሽን እናያይዛለን ማለት ነው። ይሄው እዚህ ጋር እንደተቀመጠው ኔጌሽን ካለም ኪው እና ፒን ሰርተን ሳይሆን ኔጌት የምናደርገው መጀመሪያ ኔጌሽንስ ኦፍ ኪውን እንሰራለን፣ ከዛ ቀጣይ ኔጌሽንስ ኦፍ ፒን እንሰራለን፣ ከዛ መጨረሻ ላይ በኢምፕሊኬሽን እናገናኛለን ማለት ነው። እዚህ ጋር ያለውም ተመሳሳይ ነው። አንድ አይነት ሀሳብ ነው ያላቸው። እሺ አሁን ወደ ኢኩቫለንት ማለት ምን ማለት ነው ወደሚለው እንገባለን ማለት ነው። ሁለት ኮምፓውንድ ፕሪፖዚሽኖች ፒ ኤንድ ኪው የሚባሉ ሁለት ኮምፓውንድ ፕሪፖዚሽኖች ቢኖሩን ኢኩቫለንት ለመባል የሁለቱም ኮምፓውንድ ፕሪፖዚሽኖች በሁሉም ኮምቢኔሽናቸው ላይ ዘ ሴም ወይም ደግሞ አይደንቲካል ትሩዝ ቫልዩ መኖር ይኖርበታል ማለት ነው። ይሄንን በኤግዛምፕል እናየዋለን። ፕሪፖዚሽኖቹ ኢኳቫለንት ለመባል ደሴም ወይም ደግሞ አይደንቲካል የሆነ ትሩዝ ቫልዩ በሁሉም ፖሲብል ኮምቢኔሽናቸው ላይ ሊኖር ይገባል ማለት ነው። ለምሳሌ እዚህ ጋር የመጀመሪያው ኤግዛምፕል 1.7 ላይ ፒ የሚባል ኮምፓውንድ ፕሪፖዚሽን ፒ ኢምፕላይስ ኪው ይዟል። ኪው የሚባለው ኮምፓውንድ ፕሪፖዚሽን ደግሞ ኔጌሽንስ ኦፍ ኪው ኢምፕላይስ ኔጌሽንስ ኦፍ ፒ የሚል ኮምፓውንድ ፕሪፖዚሽንን ይዟል። ይሄኛው ፒ ነው፣ ይሄኛው ኪው ነው። ይሄንን ትሩዝ ቫልዩዋቸውን እንዴት እንደምናገኝ ምናምን ያለፈው ክላስ ላይ ፓርት 1 ላይ እንዴት እንደምንሰራ ሁሉንም ነገር አይተናል። ፒ ኢምፕላይስ ኪው እንደዚህ በኮለመን ስናየው ትሩ ፎልስ ትሩ ትሩ ነው ትሩዝ ቫልዩ። ኔጌሽንስ ኦፍ ኪው ኢምፕላይስ ኔጌሽንስ ኦፍ ፒ ደግሞ ትሩ ፎልስ ትሩ ትሩ ነው። ስለዚህ በሁሉም ኮምቢኔሽን ላይ በሁሉም ፖሲብል ኮምቢኔሽናቸው ላይ አይደንቲካል የሆነ ትሩዝ ቫልዩ አምጥተውልናል። ትሩ ሲሆን ትሩ ነው የዚህኛው ፎልስ ሲሆን የዚህኛው ፎልስ ነው። የዚህኛው ትሩ በሚሆንበት ሰዓት የዚህኛውም ትሩ ነው። የዚህኛው ትሩ በሚሆንበት ሰዓት የዚህኛውም ትሩ ነው። ስለዚህ ፒ እና ኪው ኮምፓውንድ ፕሪፖዚሽን ምንድናቸው እንላለን? ኢኳቫለንት ናቸው እንላለን ማለት ነው። በሁሉም ፖሲብል ኮምቢኔሽናቸው ላይ ሴም ትሩዝ ቫልዩ ወይም ደግሞ አይደንቲካል የሆነ ትሩዝ ቫልዩ ቴብሉ ላይ ካየ ኢኳቫለንት ናቸው እንላለን ማለት ነው። እሺ ወደ ሁለተኛው ኤግዛምፕል ስናልፍ ደግሞ እዚህም ጋር ፒ እና ኪው የሚባሉ ሁለት ኮምፓውንድ ፕሪፖዚሽኖች አሉን። እዚህ ጋር አምስተኛውና ስድስተኛው ኮለመን ላይ ያሉት ማለት ነው። ፒ እና ኪው ይኸው እዚህ ጋር በደንብ ለማየት እንዲመቻችሁ ቀረብ አድርጌላችኋለሁ። ይኸው ፒ እና ኪው ናቸው።
በሁሉም ፖሲብል ኮምቢኔሽን ላይ ይሄኛው ትሩ ሲሆን ይሄኛው ትሩ ነው፣ ይሄኛው ፎልስ ሲሆን ይሄኛው ትሩ ነው። እዚህ ጋር ምን ሆነ? ተለያዩ ማለት ነው። ስለዚህ ይሄኛው ኢኳቫለንት ልንላቸው አንችልም። እነዚህን ሁለት ኮምፓውንድ ፕሪፖዚሽኖች ኢኳቫለንት ናቸው ማለት አንችልም ማለት ነው። ትሩ ፎልስ፣ ትሩ ትሩ፣ ትሩ ትሩ፣ ፎልስ ትሩ ነው የዚህኛው ቫሊዩ። ስለዚህ እነዚህን ኢኳቫለንት አይደሉም እንላለን ማለት ነው። አሁን እንዴት ነው ኮምፓውንድ ፕሪፖዚሽኖችን ኢኳቫለንት ናቸው አይደሉም ማለት ያለብን የሚለውን በደንብ ግልጽ የሆነላችሁ ይመስለኛል። እሺ ከዚሁ ጋር የተያያዙ ሶስት ወይም ደግሞ እንደዛ የሚሆኑ ሀሳቦች አሉ። ኮንቨርስ፣ ኢንቨርስ ኤንድ ኮንትራ ፖዚቲቭ የሚባል ሀሳቦች አሉ። ኮንቨርስ ማለት የአንድ ኢምፕሊኬሽን ኢምፕላይስ ላይ ነው ይሄን ነገር አፕላይ የምናደርገው። ፒ ኢምፕላይስ ኪው የሚል ኮምፓውንድ ፕሪፖዚሽን ተሰጥቶን የዛን ኮንቨርስ ፈልጉ ከተባለን ማቀያየር ነው። ፒ ኢምፕላይስ ኪው ከነበረ ኪው ኢምፕላይስ ፒ ስናደርገው ኮንቨርስ ኦፍ ፒ ኢምፕላይስ ኪው ይሆናል ማለት ነው። ኮንቨርስን ስንሰራ የፒ ኢምፕላይስ ኪው ኮንቨርስ ከተባለን ኪው ኢምፕላይስ ፒ ይሆናል ማለት ነው። ኢንቨርስ ከተባለን ደግሞ ሁለቱም ላይ ኔጌሽን መጨመር ነው። እዚህ ጋርና እዚህ ጋር ኔጌሽን ከጨመርንበት ምን ይሆናል? ኢንቨርስ ይሆናል ማለት ነው። ፒ ኢምፕላይስ ኪው ኢንቨርሱ ኔጌሽንስ ኦፍ ፒ ኢምፕላይስ ኔጌሽንስ ኦፍ ኪው ይሆናል። ብዙ ጊዜ ፈተና ላይ የሚመጣው ኮንትራ ፖዚቲቭ ነው። ኮንትራ ፖዚቲቭ ማለት ደግሞ ኢኩቫለንት ነው። ኢኩቫለንትነስን ለመግለጽም የምንጠቀምበት ነው። ፒ ኢምፕላይስ ኪው እዚህ ጋር እንዳለ ነው። ለመጻፍ ስለማይመች ነው ይቅርታ። ፒ ኢምፕላይስ ኪው እዚህ ጋር እንዳየ ነው። የዚህ ኮንትራ ፖዚቲቭን ስሩ ከተባለን እናቀያይርና ኮንቨርሱን ሰርተን የኮንቨርሱን ኢንቨርስ ማስቀመጥ ማለት ነው። ፒ ኢምፕላይስ ኪው ኮንትራ ፖዚቲቭ ስሩ ከተባለን ፒ ኢምፕላይስ ኪው ኮንቨርሱ ማን ነው? ኪው ኢምፕላይስ ፒ አይደል? እዛ ላይ ኔጌሽን ስንጨምርበት ኔጌሽንስ ኦፍ ኪው ኢምፕላይስ ኔጌሽንስ ኦፍ ፒ ኮንትራ ፖዚቲቭ ይሆናል ማለት ነው። እነዚህ ነገሮች ሶስቱን ነገሮች በደንብ ለማየት ሞክሩ፣ ለማየት ሞክሩ። ኮንቨርስ ከሆነ ቦታ ማቀያየር ብቻ ነው። ኢንቨርስ ከሆነ እዛው ያለበት ላይ ኔጌሽን ከጨመርንበት የዛ ኢምፕሊኬሽን ኢንቨርስ ሆነ እንላለን ማለት ነው። ኮንትራ ፖዚቲቭ ከሆነ ደግሞ ቦታ ቀያይረን ኔጌሽን መጨመር ማለት ነው። ለምሳሌ ፒ ኢምፕላይስ ኪው የሚባለውን ኮንትራ ፖዚቲቭን ተናገሩ ወይም ስሩ ከተባላችሁ ኪው ኢምፕላይስ ፒ ታደርጉና ሁለቱም ላይ ኔጌሽን ስጨምሩ ኔጌሽንስ ኦፍ ኪው ኢምፕላይስ ኔጌሽንስ ኦፍ ፒ ይሆናል ማለት ነው። እዚህ ጋር ልክ እንዳለው እንደዛ ይሆናል። እሱን አሁን በኤግዛምፕል እናያቸዋለን። ችግር የለውም። ያን ያክል ግራ የሚያጋቡ አይደሉም፣ ግን ፈተና ላይ በተደጋጋሚ ስለሚመጡ ብታያቸው አይከፉም። እሺ አሁን እዚህ ጋር ኮንፊውዥን ላለመፍጠር ያክል ኮንትራ ፖዚቲቭ እና ኮንቨርስ ላይ ምንም አይነት ኮንፊውዥን ላለመፍጠር ኮንቨርስ ማለት ለምሳሌ ስለ ሃይፖቴሲስ እና ስለ ኮንክሉዥን መጀመሪያ ቪዲዮ ላይ ኢምፕሊኬሽን ስንማር አየት አድርገናል። ፒ ማለት ሃይፖቴሲስ ነው ብለናል። ኢፍ ዘን ስለሆነ ኢፍ ፒ እንደዚህ ከሆነ ዘን ኪው እንደዚህ ይሆናል ብለን ስናወራ ፒ ሃይፖቴሲስ ነው፣ ኪው ደግሞ ኮንክሉዥን ነው ማለት ነው። ስለዚህ the hypothesis of converse statement is the conclusions of conditional statement ነው ይለናል። ለምሳሌ ኮንዲሽናል ስቴትመንቱ የተሰጠን ማን ነው? ፒ ኢምፕላይስ ኪው ነው። እዚህ ጋር ኖርማል ኮንዲሽናል ስቴትመንት የተሰጠን ፒ ኢምፕላይስ ኪው ነው። የዚህ ሃይፖቴሲስ ፒ ነው፣ የዚህኛው ኮንክሉዥን ኪው ነው። ስለዚህ ስለ ኮንቨርስ እያወራን ከሆነ የኮንቨርሱ ሃይፖቴሲስ ሊሆንልን የሚችለው የኮንዲሽናል ስቴትመንቱ ኮንክሉዥን ነው ማለት ነው። ይሄ እያወራ ያለው እሱ ነው። ለምሳሌ ፒ ኢምፕላይስ ኪውን ብንወስድ የፒ ኢምፕላይስ ኪው ኮንክሉዥን ማን ነው? ኪው ነው። ስለዚህ ኮንቨርሱ ደግሞ ኪው ኢምፕላይስ ፒ ስለሆነ የዚህኛው ኮንክሉዥን መጥቶ እዚህ ጋር ምን ሆነ? ሃይፖቴሲስ ሆነ ማለት ነው። ስለዚህ የኮንቨርስ እዚህ ጋር ያለው ኮንቨርስ ነው፣ እዚህ ጋር ያለው ኮንዲሽናል ስቴትመንቱ ነው። ይሄ እዚህ ጋር ያለው ኮንዲሽናል ስቴትመንቱ ነው። የኮንዲሽናል ስቴትመንቱ ኪው ኮንክሉዥን ነበረ። እዚህ ኮንቨርሱ ላይ ሲመጣ ግን ኪው ምን ሆነ? ሃይፖቴሲስ ሆነ ማለት ነው። ስለዚህ የኮንቨርስ ሀሳብ ይሄ ነው። ኮንትራ ፖዚቲቭ ካልን ደግሞ የሃይፖቴሲስ ኦፍ ኮንትራ ፖዚቲቭ ስቴትመንት ኢዝ ዘ ኔጌሽንስ ኦፍ ኮንክሉዥንስ ኦፍ ኮንዲሽናል ስቴትመንት።
ይኸው እዚህ ጋር መምጣት እንችላለን። ይህም ቀላል ነው፣ ምንም ያደናግር ነገር የለውም። እዚህ ጋር እንምጣና ይሄ ኖርማል ኮንዲሽናል ስቴትመንቱ ነው። ይሄ ደግሞ ኮንትራፖዚቲቭስ ኦፍ ዲስ ኮንዲሽናል ስቴትመንት፣ የዚህ ኮንዲሽናል ስቴትመንት ኮንትራፖዚቲቭ ኔጌሽንስ ኦፍ ኪው ኢምፕላይስ ኔጌሽንስ ኦፍ ፒ ነው። ስለዚህ የዚህ ኮንትራፖዚቲቭ ኮንክሉዥኑ ማን ነው? ኪው ነው። እዚህ ጋር እንዳየ ነው ይሄኛው ሃይፖቴሲስ ነው፣ ይህ ሃይፖቴሲስ ነው፣ ኪው ኮንክሉዥን ነው። ኪው ወደ ኮንትራፖዚቲቭ ሲመጣ ምን ሆነ? ኔጌሽንስ ኦፍ ኪው ሃይፖቴሲስ ሆነ ማለት ነው። ስለዚህ የኮንዲሽናል ስቴትመንቱ ኪው ኮንትራፖዚቲቭ ላይ ሲመጣ ኔጌሽን ተደርጎበት ሃይፖቴሲስ ይሆናል ማለት ነው። እያወራ ያለው ይሄ ነው። ሃይፖቴሲስ ኦፍ ኮንትራፖዚቲቭ ማለት ኔጌሽንስ ኦፍ ኮንክሉዥንስ ኦፍ ኮንዲሽናል ስቴትመንት፣ የኮንዲሽናል ስቴትመንቱ ኔጌሽንስ ኦፍ ኮንክሉዥኑ ለኮንትራፖዚቲቭ ሃይፖቴሲስ ይሆናል ማለት ነው። እነዚህን ሀሳቦች ቀለል አድርጋችሁ ለማየት ሞክሩ። በኤግዛምፕል ስናየው የበለጠ ግልጽ ይሆናል ብዬ አስባለሁ። እሺ እዚህ ጋር ኤግዛምፕል 1.9ን እኔ ቅድስት ሊቭስ ኢን አዲስ አበባ ይላል። ደን ሂ ሊቭስ ኢን ኢትዮጵያ በኢምፕላይስ ነው የተያዘው። ኢፍ ደን እችን እያያችሁ በምን ኮኔክቲቪቲ እንደተያያዘ ማወቅ ስላለብን ኢፍ ደን ነው የተያያዘው። ቅድስት ሊቭስ ኢን አዲስ አበባ ይላል። ከዛ ደግሞ ሂ ሊቭስ ኢን ኢትዮጵያ፣ ይሄኛው ሂ ብንለው፣ ከዛ ይሄኛውን ሂው ብንለው ሁለት ፕሪፖዚሽኖች አሉን። የዚህን ኮንቨርስ ፈልጉ ከተባልን ቦታ ማቀያየር ነው ብቻ ብለናል። ኮንቨርስ ስቴትመንት ማለት ቦታ ማቀያየር ነው። ፒ ኢምፕላይስ ኪው ከነበረን ይሄው እዚህ ጋር እንምጣና ፒ ኢምፕላይስ ኪው ከነበረ ኮንቨርሱ ኪው ኢምፕላይስ ፒ ነው አይደል? ስለዚህ ይሄው እዚህ ጋር መተን ማየት እንችላለን። ኮንቨርሱ ምንድነው? ኢፍ ቅድስት ሊቭስ ኢን ኢትዮጵያ ኮንክሉዥኑን አመጣን ከፊት ዘን ሺ ሊቭስ ኢን አዲስ አበባ ቦታ ቀያየር ማለት ነው። ኮንትራፖዚቲቭም ከተባለን ኢፍ ቅድስት ዳዝንት ሊቭ ኢን ኢትዮጵያ የኮንቨርሱን ኔጌሽን ማስቀመጥ ማለት ነው። ኔጌሽንን ስናስቀምጥ ኮንትራፖዚቲቭ እናገኛለን። ኢፍ ቅድስት ዳዝንት ሊቭ ኢን ኢትዮጵያ፣ ምክንያቱም ኔጌሽን ማለት ኖት ማለት ነው ብለናል አይደል? ሊቭስ ኢን ኢትዮጵያ ከነበረ ዳዝንት ሊቭ ኢን ኢትዮጵያ ደን ሺ ዳዝንት ሊቭ ኢን አዲስ አበባ እንላለን። ይሄ ኮንትራፖዚቲቭ ነው። ኢንቨርስ ማለት ደግሞ ኮንዲሽናል ስቴትመንታችን እዚህ ጋር ያለው ኮንዲሽናል ስቴትመንታችን ላይ ሁለቱም ላይ ኔጌሽን መጨመር ማለት ኢንቨርስ ማለት ነው። ኢፍ ቅድስት ዳዝንት ሊቭ ኢን አዲስ አበባ ደን ሺ ዳዝንት ሊቭ ኢን ኢትዮጵያ የሚለው ኢንቨርስ ይሆናል ማለት ነው። ቢ ተመሳሳይ ነው። ቢ ማየት ትችላላችሁ፣ ወይም ተመሳሳይ ወይ መስራት ይቻላል።